ወደ 200,000 ምናምን ሚሊሻ ነው የተመለመለው ዛን ጊዜ ይሄ ሸምበቆ የሚባለው ከተማ የኤርትራ ከተማ ነበር መረብ መሃል ነበር ይሄንን ማለፍ አልተቻለም አንደኛ በውጊያው ላይ ሰው እንደ ቅጠል ነው ይረገፈው በደንብ መንጉል በደንብ ገዳሙ በዴዳ በገዛ ሸሪፍ የሚባሉ ቦታ ገዛ ሸሪፍ ላይ አሁን አንድ ኦሮሞ ነበር ቶሊና አበራ የሚባል ብርጌድ አዛዥ ነው ብርጌዱ አልቃ እሱ ኮሎኔ ነው ብርጌዱ በሙሉ አልቆ እሱ ብቻ መተረየስ ይዞ ወደ ጦርነቱ ገባ እሱም እዛው ሞተ ማለት ነው እና ጦርነቱ እልቂት ነው የነበረው እዛን ጊዜ በኤርትራ በኩል ምንም አይነት ጉዳት አልደረሰም ማለት ይችላል ምክንያቱም አይደለም ታክቲክ ፉል ነው ይዋጉ የነበረው እንጂ ዝም ብሎ እንደኛ ሆ ብሎ ዝም ብሎ እንደ ኃይልስ ማን ነው ምንልክ ጊዜ ነው ውጊያው ምንልክ አድዋ ላይ እንዳደረገው ውጊያ እና እንደ የጻይ ግባቱ በቃ ዝም ብሎ ሰው በመደዳ ገብቶ ያለቀው ምንም አይነት የጥንት አይነት ጦርነት የተካሄደበት ነውና ክፍለ ጦሮቹ እዛ ተደመሰሱ በመጀመሪያ በመሪዎቹ ደረጃ ልዩነት ነበረው ይሁን እንጂ ጦርነቱ ተጀምሯል ጦርነቱ ግባ ነው የነበረው እንግዲህ እዛን ጊዜ አሁን እዚህ ተዋጽኦ መባል አሁን ቀርቷል አዛዦቹ የትግራይ ብቻ ሆነዋል ምክንያቱም ማዘዝ አይችሉም ተብሎ በቃ ይሄን ጦርነት መምራት አይችሉም ወይ ኦሮሞሚው የአማራም ማናቸው በዚህ የብሔር ተዋጽኦ መባል ኦሬዲ ቀርቷል የትግራይ ሰዎች ወይም የዋስ ሰዎች ብቻ ተመድቦ ውጊያውን ይመሩ ነበር ምናልባት ታችኛው አመራር ለሞት ቅርብ ስለሆነ እንደ ሻለቃ አመራሮች የመቶ አመራሮች የሻምበል አመራሮች ነበሩ እነሱ እዚህ በዚህ በመጀመሪያ ባድሜ ዘመቻ ፀሐይ ግባት ሁሉም አለቁ አንድ ሳይቀሩ አንድ ሻለቃ 3-4 አዛዦች አሉ አዛዡ ስሞት አስተዳደሩ ይገባል አስተዳደሩ ስሞት አዛዡ ስሞት ምክትሉ ይገባል ምክትሉ ይሞታል አስተዳደሩ ግባ ይባላል አስተዳደሩ ይገባል እሱም ይሞታል ሎጂስቲኩ ግባ ይባላል ሎጂስቲክ አራቱም ያልቃሉ የበታች እንደ ታች ወርደ የመቶ የጓድ የሻምበል ተው ምንም አይነት አመራር ጠፍቶ ከሻምበሎች ከሬጂሜንቶች ወይም አሁን ዛን ጊዜ ሻለቃ ነው የሚባለው አመራር ጠፍቶ አንዳንድ ቦታ ላይ ተራ ወታደሮች እስከ ሻለቃ ጦር ድረስ የመሩበት ጊዜ ያዋጉበት ጊዜ ነበርና 31ኛ ክፍለ ጦር የምትባል እዛ ላይ ተደምስሳ ምንም ከ10,000 ጦር 1500 ምናምን ሰው ተርፎ እንደገና ተመልሳ እንደ አዲስ የተደራጀችበት ሁኔታ አለ እና 11ኛ ክፍለ ጦርም እዛ ተደምስሶ እንደ አዲስ የተደራጀበት ሁኔታ ነው የነበረውና ባድሜ ላይ ያውሉ እልቂት ተደርጎ ሁሉ 6 ክፍለ ጦር በ60,000 የሚቆጠር ተደራቢ ጦር ኮማንዶ መጥቶ ነጋሲ የሚታዘዝ ኮማንዶ ስፔሻል ኮማንዶ መጥቶ ነበር ነጋሲ ወላይ የሚባል የቤተ መንግስት ጥበቃ አዛዥ የነበረው ነው እሱም እዛ ተሰዋ ኮማንዶም ተበተነ ምንም አይነት መቋቋም አልተቻለም እና ይሄ ቁምና ዋነኛው የሰበራ ግንባር አያኛ ሜካናይዝድን በመተማመን አያኛ ሜካናይዝድ ሰብሮ ጾረናን ከሰበር ነው ጾረና ግንባር ከተሰበረ በቀጥታ ሜካናይዝድ አያኛ ሜካናይዝድ እዚህ መጥቶ ሰንበል እዚህ አየር ማረፊያ ኤርትራ አስመራ ዙራ መያዝ ይችላል የሚል እቅድ ነው የነበረው በዚህ ሁኔታ እንደገና ያ ውጊያ የባድሜ ውጊያ መንቀሳቀስ ስላልተቻለ እዛው ተቆመና የት ይመጣል ወደ የሰበራ ዋነኛው የሰበራ ግንባር ወደ ጾረና ተመጣና ጾረና ላይ 11ኛ አሁን የተረፈችውን 11ኛ 13ኛ ምናምን የሚባሉት ቡሬም የነበረው ጦር አሁን ወደ ጾረና እንዲመጣ ተደረገ ጾረና ላይ ውጊያ ሲጀመር ሃያኛ እንግዲህ ግንባሩ የተሰጠው ለሃያኛ ክፍለ ጦር ነው ሜካናይዝድ ነው የታጠቀ ነው በጣም የተደራጀ ነው የሰለጠነ ነው እንግዲህ ወያኔ አለኝ የሚለው የጦር ክፍልም እሱ ነበርና እሱ ሰብሮ ይገባል ተብሎ ነበር ውጊያው እንደተጀመረ በተወሰነ ሰዓታት ውስጥ ሃያኛ ክፍለ ጦር አንድ ታንክ
በአንድ መስመር ታንኮችን በአንድ በር ያስገቡ 27 ታንክ በአንድ መስመር ተቃጠለ ከዛ እግረኛ ገባ 13ኛ ገባች 11ኛም ገቡ ብዙ ክፍለ ጦሮች እዛ ተሰለፉ ከዛ ሰውና በቁሎ ሬሳው ሰው ሬሳ በሬሳ ሆነ ሰውና በቁሎ ግመሉ ተደባለቀ ውጊያው ተበላሸ 20ኛ ክፍለ ጦር እንዳልነበረ ሆነ ተደመሰሰ እንግዲህ እዛን ጊዜ ውጊያው በበላይነት የሚመሩት እና እንትና ብቻ አይደሉም የማዕከላዊ እዝ የሚባል ነበር ማዕከላዊ እዝ የሚመራው በነ ሳሞራ ማነው መለስ ነው መለስ ስዩ መስፍን አባዱላ አዲሱ ለገሰ እነዚህ ናቸው ኮሚቴ ሆነው ይሄንን ጦርነት ይመሩ ነበር በወቅቱ እዛው ነው የነበሩት አሁን በኋላ ወደ አሸብር ለሃይኛ መደምሰስ ወደ አሸብር እንድታሰር ተደርጎ ነበር ግን ኃላፊነት የሚወስድ ማለት ሰው አልነበረም በቦታው ያ ውጊያ ሁሉም ተደመሰሰ በዛው ቆመ እዚህ ጋር ላቋርጥ ግን ኮሎኔል የመጀመሪያ የፀሐይ ግባት ጦርነት አለ ከዛ በኋላ ነው ደግሞ ወደ ጾረና የሄዱት አይደለም አዎ የመጀመሪያውን ድክመታቸውን ሳይው ተመልሶ ደግሞ ከእንደገና ወደ ጾረና ሁሉ ልቂት እንደገና የኢትዮጵያ ልጆች እንደዛ ሲሰቡ ባንታ ስታዩ ምንድን ነበር ችግሩ ለታስባለህ አንደኛ እነዚህ ሰዎች የመደበኛ ውጊያ የሚባል ተዋክተው ያቁም አዛዦቻቸውም ይሁኑ አብዛኛው ሰራዊትም አዲስ ነው ፊት የነበሩት አዛዥ ምናምን ሆኖ ፊት ገብተው አልቋል ውጊያው ድሮም ቢሆን እነሱ የጫካ ውጊያ ነው የጉሬላ ውጊያ ነው የሚችሉት መደበኛ ውጊያ ተዋክተው ያቁም እስከ አዲስ አበባ ድረስ መደበኛ ማን ነው ታንክን ሜካናይዝድ መርቶ ደርግን እየደመሰሰ አዲስ አበባ ያደረሳቸው የሻቢያ ጦር ነበር በዛን ጊዜ ለምሳሌ ሽሬ ላይ 614ኛ 16ኛ ኮር የሚባል ነበር እና 6 ሽሬ ላይ ደርግ የደመሰሰው ሻቢያ ሜካናይዝድ ነው ምንም የሚያጠያይቅ አይደለም እነሱም ያቃሉ እና ደርግ ከትግራይ ጀምሮ እስከ ጎንደር ጎጃምን ዘመቻ ዋልልኝ ዘመቻ ብልሱማ ወልቂጡማ ሲታወጅም የሻቢያ ሜካናይዝድና ሻቢያ አዛዦች አብሮ ነበሩ ደርግን በማጥፋት እስከ ቤተ መንግስት ድረስ ወያኔን ወስዶ ያስቀመጡት እነሱ ናቸው ይሄ መረሳት የሌለበት ነገር ነው እና በደርግ ማጥፋት በደርግ ማስወገድ እንቅስቃሴ ውስጥም የጎላ ስራ የሰራው በውጊያም በተለያየም በስልጠናም ወያኔ ራሱ የማረጃ ስልጠና ሜካናይዝድ እንደውም አልነበራቸው ማለት ይችላል 80ዎቹ መጨረሻ እና አለምሼት ደግፌ ከገቡ በኋላ ሜካናይዝድ ስልጠና ራሱ የተጀመረው አንዳንድ በትናንሽ ነገር እንጂ ሜካናይዝድ የሚባል ሰራዊት አልነበራትም ወያኔ እና በቃ ጉሬላ ወይም ሽምቅ ተዋጊ ሆኗ ነው ቤተ መንግስት የገባችው እንግዲህ ቤተ መንግስት ከገቡ በኋላ ሻቢያ ነው ያደረሳቸው በኢትዮጵያ ሀብትና በኢትዮጵያ ልጆች ምንም ነገር ማድረግ እንችላለን የሚል ማሰብ ጀመሩ በጣም የተሳሳቱትና ትቪት የወጠራቸው ችግር ውስጥም የገቡ እስካሁንም ችግር ውስጥ ያሉት በኢትዮጵያ ሀብት በኢትዮጵያ ንብረት በኢትዮጵያ ልጆች ሁሉንም ነገር ማድረግ እንችላለን ሻቢያን ማንበርከክ እንችላለን በሚል ነው ወደዚህ ጦርነት የገቡትና ችግራቸው ሰምቴ እንደሆነ የፈጀ ፍጅ የወሰደ ይውሰድ የተከፈለ ይከፈል ብሎ ገብሩ አስራት በቲቪ ሲናገር የነበረው ያው የኢትዮጵያ ልጆች ለማስጨረስ የታሰበና ሀብቱንም እንደፈለጉ ለመጠቀም የተፈለገው ነውና ታደሰ ጋውና የሚባል እንትን ነበርና የትምህርትና አስተዳደር ኃላፊ ልክ ጦርነቱ ተጀመረ እንደተባለ ባህር ዳር መጥቶ ስለ ጦርነቱ ሁኔታ ያብራራ ነበርና ይሄን ጦርነት እንዴት አድርገን እንችላለን ሻቢያ የተሻለ ልምድ አለው እንደገና ደግሞ ሳዋም ስልጠና ያደረገ ነው በምንም አይነት ይሄን ጦርነት ልናሸንፈው አንችልም እንዴት አድርገን እናሸንፋለን የሚል ጥያቄ ነው የነበረው እኛ እናሸንፋለን አለ
10 ሚሊዮን የኢትዮጵያ ወጣት ልናሰልፈው እንችላለን አስታጥቀን አስመግበን 10 ሚሊዮን ልናሰጥፈው እንችላለን ስለዚህ ምንም ቢሆን የፈጀ ጊዜ ቢፈጅ የረዘመ ጊዜ ቢረዝም እኛ ሁሉም የሰው ኃይል አለን መሳሪያ አለን ልናሸንፈው እንችላለን ይሄ እንግዲህ ያለምንም ዕውቀት ያለምንም ወታደራዊ ዕውቀት ያለምንም ብስለት ያለምንም ችሎታ የጫካን አስተሳሰብ ይዘ ያ ሁሉ ህዝብ የሰው ልጆች ማን ነው የኢትዮጵያ ልጆች እንደ ቅጠል ረገፉ እና እነሱም ያሰቡት አስመራ ለመያዝ ነበር እዛው ጾረና ላይ ተደምስሶ ቀረ እዛው ባድሜ ላይ ተደምስሶ ቀረ ያ ሁሉ ሰራዊት ማለት ነው በዚህ ሁሉ ልቂት ተጠያቂ ሆነ ካል ነበር እንግዲህ ሁለት ሐሳብ ነበራቸው ብያለሁ ልዩነት ነበራቸው አንዱ አንዱን አሸንፎ ለማውጣት በጦርነቱ ላይ አንዱ አንዱን ተጠያቂ ለማድረግ የመከሩበት ጊዜ ነበርና እንደውም በዛ ሰበብ ራሳቸው መጨረሻ ላይ ወያኔዎች ለሁለት እንደተሰነጠቁ ታቋለ ያ እንግዲህ አንዱ አንዱን ተጠያቂ ለማድረግና አንዱ አንዱን አሸንፎ አንዱ ግሩፕ አሸንፎ ለማውጣት ሲያደርጉ የነበሩ በመንግስት መዋቅርም ውስጥ በሰራዊትም ውስጥ በጸጥታ ኃይሎችም ውስጥ የነበረ ሽኩቻ ከ85 ጀምሮ እነዚህ መለስን ገልብጦ ቦታ ለመያዝ ይጣጣሩ ስለነበረ ያ ማንንም ተጠያቂ ሳያደርግ እርስ በራሳቸው ተለያይቶ ያ ሁሉ ንብረት እና እንትን ወደመ ለምሳሌ የሰው እልቂቱን ትተ ሰው እንደ ቅጠል ነው ይረገፈው አንድ ተራራ ለማስለቀቅና አንድን ተራራ ለመያዝ የሚተኮሰው የመድፍና የከባድ ሮኬቶች ብዛት መሬት እስኪቀልጥ ድረስ ይተኮስ ነበርና ያ አንዱ ከ5000 እስከ 10000 ዶላር ነው የሚገዛ አንድ ጥይት እንግዲህ የዛ የሀገር ሀብት ልክ እንደ መጫወቻ አድርጎት ከሰው ልጆች እልቂት ተጨማሪ በኢትዮጵያ ሀብት ተጫውቶ ያለ ምንም ውጤት ያ ውድመት ደረሰ ማለት ነው እዚህ ላይ እንግዲህ እነዚህ ሁሉ ያየናቸው አለ የዘመቻ ጻይ ግባትንም ሆነ የሶሮኖን ግንባር አየነ ሁለቱንም በተለያየ ጊዜ የተደረጉ ጦርነቶች ቢሆንም ግምገማዎች ይደረጉ ነበር ወይ ማለት አንድ ጦርነት የሆነ ኦፕሬሽን ሲሰራ በቅር ነው የሚደረገው ከዛ በኋላ ደግሞ ውጤታማ የሚሆን አይሆን ግምገማ ይደረጋል ያ ነገር ይደረግ ነበር ሌላ ያልገለጽኩት በጾረናና በእንትን ብቻ አይደለም ውጊያውን ማጥቃት የከፈቱት በቡሬም ከፍተው ነበር በቡሬ ይገርማል የቦታው አያያዝ የኤርትራ ሰራዊት የያዘው ቦታ ቡሬ በጣም አደገኛ ቦታ ነው በረሃ ነው ታንክ መሄድ አይችልም የተለያየ ችግር አለበት ሙቃታማ ነው የወያኔ ሰራዊት በዛም አልተለማመደም አዋሽ 40 ምናምን ብር ሸለቆ ነው የሰለጠነው ቡሬ የሚባል አያቅም እንግዲህ ቡሬን ባነው ቡሬን አጥቅተን አሰብ እንይዛለን ተብሎ ነበር የሆነ ጊዜ ቡሬ ላይ የተሰለፉት ክፍለ ጦሮች 16ኛ ምናምን የሚባሉ 12ኛ ተሰልፈው ነበሩ በዛን ጊዜ አጋጣሚ ባጫ ጦር የተባለው ባጫ እንዲመራ የሆነ ጊዜ ጋፕ ሰጥቶት ነበሩ ያ ሁሉ እዛው አለቀ ቡሬ አንድም ቦታ መያዝ ሳይቻል ቡሬ ላይ ጠቅላላ 3 ክፍለ ጦር ከስራ ውጪ ሆነ እንግዲህ እዛ ባድሜም ተሸነፉ በጾረና የሚመኩበት 20ኛ ክፍለ ጦር ከነስሙ ጠፋ ሌላ በቡሬ በኩልም እንደዛ ብዙ ክፍለ ጦሮች ከስራ ውጪ ሆኑ እዚህ ላይ በቡሬ ግንባሩ ላይ ማለት ነው መጀመሪያ ከሳረ ነበር እየመራ ነበር የቡሬን ግንባር በመሃል ደግሞ አሁን ስትናገር እንደሰማሁት ከሆነ ባጫ በመሃል ገብቶ ነበር የነገር እንዴት ነበር በዘመቻ ጻይ ግባትና በጾረና ግንባር ላይ ሳሬ ጦርነቱን እንዲመራ ከዛ አምጥቶት ነበሩ በዛን ጊዜ ሳሬና ሳሞራን የሚያወዳድሩ ኃይሎች ነበሩ በነመለስ በኩል ሳሞራን ከፍ ያደርጉ ነበር በነሲዬ በኩል ሳሬን ከፍ ያደርጉ ነበር እና በኋላ መጣበታለው በ108ኛ እና 107ኛ የሚባል ከተመሰረተ በኋላ የሳሬና የአበባ ራሱ የአሰላለፍ ችግር አጋጥሟቸው ነበር
እዛን ጊዜ ለአጭር ጊዜ ሳሬ የጾረናን ግንባር እንዲመራ እነ ጻድቃን ሳሬን ከፍ ቡሬ ላይ ጥሩ ስራ ሰርተዋልና ሳሬ ነው የሚሻለው ከሌሎች ተብሎ ሳሬን እዛ አመጡትና ለጊዜው ነው ባጫ ሄዶ ነበር እሱም አልቆየም ተቀይሯል እንዴት እንደተቀየረ በኋላ ላይ አመጣለሁ እዚህ ግምገማዎቹ ያልኩ መጀመሪያ ላይ የጠየቁት ጥያቄዎች ግምገማዎች አይደረጉም ነበር ግምገማዎቹ ብዙ አልተደረጉም እዛ መሐከል ማንንም መገምገም አልተቻለ ማንን ገመግማል ለምሳሌ እንትና ብዙ የታሰሩ አዛዦች ነበሩ በተለይ በጾረና ግንባር ላይ በባድሜ ግንባር አዛዦችም አልነበሩም አልቋል እስከ ላይ እስከ ብርጌድ አመራሮች ድረስ ሞተዋል አልቋል ቆስለዋል ገምጋሚም አልነበረም ተገምጋሚም አልነበረም ኃላፊነቱን የሚወስዱ የሚገመግሙም አልነበረም ጦርነቱን የሚመሩት እኮ ነው መለስ እዛ ቁጭ ብለው ነው ማከላዊ እዝ የሚባል ራሳቸው እዙ ነው የሚመራው ታች የሚመሩት ቴክኒካሊ እና ሳሙራ ምናምን ናቸው ነው ወድመድም ምናምን ናቸው ጻድቃን ለኮሚቴው የውጊያ እቅዱንና የግንባሩን አሰላለፍ የጠላትን አሰላለፍ ምናምን በካርታ ምናምን ያሳየ ያዝወስናል እንጂ ወሳኞቹ የሴንትራል እዝ የሚባሉት በነመለስ የሚመሩ ኮሚቴ ነው እና መለስ የጦር ኃይል አዛዥም ነው የሴንትራል ኮሚቴው ኃላፊ ነው ጦርነቱን በአጠቃላይ የመራው እሱ ነበርና አሁን ማንንም የሚጠይቀው ግምገማው ጦርነት ላይ ለምን ሰው ፈራ እርምጃ አልወሰድንም አሁን ረሻኝ ነበር ከኋላ አንድ ግወጥቶ ነበር አንድ ደረጃ ካንተ የሚበልጥ የጓድ መሪው የሸሸ ወይ ሸሽቷል ወይ ፈርቷል የሚለው ሰው ላይ እዛው እርምጃ እንደወስድ ነው ህግ ወጥቶ የተሰጠው ጓድ መሪው ሰራዊቱን ሸሸ ብሎ ሊረሽን ይችላል የመቶ መሪ ጓድ መሪው ሊመታ ይችላል እንደዚሁ በተዋረድ አንዳንድ እርከን ከፍ ባለ ደረጃ ከኋላ የሚያስመጡ ሰዎች ነበሩ እንግዲህ ይሄንን ነው ይሄ አንዳንድ ቦታ ላይ አብዛኞቹ ተግባራዊ አድርጓል ይሄ ሪሸና አንዳንድ ቦታ ላይ ችላ ያሉት በኋላ ያስጠይቀናል ይሄ አሳፋሪ ነገር ነው ብሎ ችላ ያሉት ራሳቸው ላይ እርምጃ ተወስዷል ግምገማዎቹ ሰራዊቱን በትክክል አልመራንም እርምጃ አልወሰድንም የሚሸሸው ላይ እርምጃ አልወሰዳችሁም የሚል ነገር ነበርና እንግዲህ አንድ ነገር ከሞቱት በላይ እዛ ለምሳሌ እኔ ማቆ 3 ሆስፒታሎች ነበሩ ባድሜ ሽራሮ ግንባር ብቻ የሰራዊቱ 3 ነበረ እሱ ሞልቶ በየዞኑ የዞኑ የወረዳው ጤና ጣቢያ ምናምን መቀሌ ድረስ ጎንደር ሁሉም ሆስፒታሎች ቁስለኛ ተቀብሎ እንዲያክሙ ነበር ይገርማል ቁስለኛ ከባድሜ ጀምሮ እስከ ዝዋይ ድረስ ሆስፒታል ያገሪቱ ሆስፒታሎችና ጤና ጣቢያዎች በቁስለኛ ተሞልቶ ነበር